ደረሰልን ማለት ነው። እዚህ ጋር ደግሞ ዱቄት አለ። እናንተ እንደፈለጋችሁ ማድረግ ትችላላችሁ። ግን እኛ ጋር ደግሞ ብዙ ቤተሰብ ስለሆነ በዚህኛው ማለት ነው ያው በዚህ 4 ነው ያስገባሁት ማለት ነው። እኛ ቤተሰብ ያው ብዙ ስለሆነ ማለት ነው እና እናንተ የፈለጋችሁትን አክል መጠቀም ትችላላችሁ ማለት ነው። ስለዚህ እናስገባዋለን ማለት ነው። ዛሬ ግን በእጄ ነው የማቦካው። በመኪና አላቦካውም እንደበቀደሙ። በእጄ ነው የምሰራው ማለት ነው። ምክንያቱም መቅረጽ አልተመቸኝም። ስለዚህ እንደዚህ እያደረግን ሊያስጨምረኝ ይችላል እንደዚህ ነው ማለት ነው እና አቦካዋለሁ በእጄ ነው። ከዛ የኔ ወዶች ፓውደር ቤኪንግ ፓውደር ረስቼ ነበር ማለት ነው። ቤኪንግ ፓውደር አስገባሁኝ 1 ማንኪያ ማለት ነው። ቤኪንግ ፓውደር አስገብቻለሁ ማለት ነው። ከዛ እናሸዋለን ማለት ነው። ግማሽ ሰዓት እንጠብቀዋለን ማለት ነው። ግማሽ ሰዓት እንጠብቀዋለን። ከዛ እንሰራዋለን ማለት ነው። አብራችሁ የሆኑ ተከታተሉ። ያገረሳሉ ወዶች የመዳም ቅመሞች በተለይ አዲስ የመጣችሁ ልጆች በእንደዚህ በቀላሉ መስራት ከፈለጋችሁ መስራት ትችላላችሁ ማለት ነው። ስጋ አዘጋጅቻለሁ። እዚህ ጋ ደግሞ ስኳርና ጥቁር ስኳር ማለት ነው። ጥቁር ስኳርና ቀረፋ የሚባለው መሰለኝ ቀረፋ አዘጋጅቻለሁ ማለት ነው። ስለዚህ እነዚህ እንሰራለሁ አሁን ይሄን ዘብዳው ማለት ነው አብለጨዋለሁ ማለት ነው። ወይም ደግሞ በእኛ ቋንቋ ቂቤ ማለት ነው እና በአረብኛ ዝብዳ ይባላል። ከዛ እንቀባዋለን ማለት ነው። ቀረፋና ቅርፋና ስኳር እንደዚህ እያደረግን እንዳይገባ ማለት ነው። የጓጎለው እንዳይገባብኝ ነው እንደዚህ የማደርገው ማለት ነው። የጓጎለው እንዳይገባ ለዝም ብዬ ነው የምደክመው። ቪዲዮ አይታይም እንግዲህ እስክሪንሻት እና ከዛ እንጠቀልለዋለን ማለት ነው። የሚገርማችሁ ነገር ከዚህ ነው የምንጀምረው። እሺ ከዚህ እንጀምራለን ማለት ነው። ከዚህ እንጀምራለን። አያችሁት? ተቀለለ ማለት ነው። ተከታታይ ነው። እሺ አሁን መቁረጥ ነው ቀረኝ። ቆርጠው በዚህ ነው የምቆርጠው። እሺ ይኸው ቆርጬዋለሁ። ከዛ መድኃኒት